ሰላም 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 እህቶቼ ወንድሞቼ የተከበራችሁና የተወደዳችሁ ሙላ ሀገር ላይ የምትገኙ እንዴት ዋላችሁ? እንዴት እዚህ ሰዓት ደረሳችሁ? ሰላም ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። እንደዛው ለሁላችንም በያለንበት ቦታ እሱ ፈጣሪ ስንወጣ ስንገባ እሱ ቸሩ መድኃኒዓለም ይጠብቀን ሁላችንም። ለምን ሁላችንም ለስራ ነው የወጣነው። እስከብር በያለንበት ቦታ ፈጣሪ ይጠብቀን፣ ሀገራችንን የሚጠብቅልን እግዚአብሔር እሱ ከሁላችንም ጋር ይሁን። ስንት መከራ ሀገራችን ውስጥ አለ፣ ስንት ስቃይ ሀገራችን ውስጥ አለ። እሱ ቸሩ መድኃኒዓለም ከሀገራችን ውስጥ ስቃይ መከራ ያውጣልን። ለምን ሁላችንም ከሀገራችን የወጣ ሰርተን ለምንለወጥ ነው እንጂ ለሌላ ነገር አይደለም። ስለዚህ እሱ ፈጣሪ ብቻ ሀገራችን ሰላም ያርግልን፣ ቤተሰቦቻችን የሚጠብቅልን፣ እህቶቻችን ወንድሞቻችን፣ ሀገራችን ሰፈራችን ሀገራችን ኢትዮጵያ እግዚአብሔር ይጠብቅልን ለሁላችንም። ለምን እውነት ያስጣላል አንዳንድ ጊዜ ብዙ ነገሮች ስናይ እውነት እኔ እንጃ ምንም የሚደረግ ነገር ስላሌለ እግዚአብሔር ብቻ ሀገራችን ሰላም ያርግልን። ቸሩ መድኃኒዓለም ከሀገራችን እንዳወጣን የሰው ሀገር እንዳያስቀረን ደግሞ ሀገራችንም ሰላም ያርግልን። ይሄን ሁሉ ለምንድነው ያወራሽው ማለታችሁ አይቀርም። እኔ ዛሬ እንዲህ የሆነ ልጅ ጋር የሆነ ዩቲዩብ ሼር አድርጋለች አይቼው ወይኔ አልኩነት ወይኔ ሀገራችን እውነት እኛ እኮ ሀገራችን በልጅነታችን ሀገራችን ውስጥ እኮ ሰው ይዋደዳል። ሀገራችን ውስጥ እኮ ሰው ይከባበራል። ሀገራችን ውስጥ እኮ ቆሎ በልተን ነበር የምንውለው። ዛሬ ያቺ ቆሎን ጠፍታ ሀገራችን እኮ በፊት ጎመን እውነት ጓሯችን ውስጥ ጎመን ተተክሎ ምን እንደሚመስል ጎመን እኮ ከጓሯችን ወስደን ይበላል። እውነት ጎመን ራሱ በልተን ብናድር እንደጣግበን ነበር የምናድረው። ግን በዚህ ዘመን ምን ዘመን ነው የመጣብኝ? ሀገራችን ውስጥ ምንድነው የተፈጠረው? እውነት እነሱ ፎቶዎቹን ሾት አድርጌ ፕሮፋይሌ ላይ ያደርጋለሁ። ለምን ዩቲዩብ ስለሆነ ስልኬን ዩቲዩብን ያጠፋብኛል። ስለዛ እውነት ሾት አደርግላቸው ብዙ ሰዎች ማለት ነው ትልልቆች እውነት ሽማግሌ ለኔ አያት የሚሆኑ የአያቴ አያት የሚሆኑ ትልልቆች ሰዎች እውነት ያሳዝናሉ። እውነት ጌታ ስም ብታው ማለት ነው በአይናቸው ማዩም አሉ። በቃ ጭቃ ቤት የላቸው ምን የላቸው አሮጊቶች ትልልቆች አሉ። እውነት እንዲህ ጭቃ ያቦኩ ቤት ሊያስተካክሉ ቤት ሊሰሩ ሴትና ሴት ድሮ እኮ ሴት የወንድ ስራ ውስጥ አትገባ። ዛሬ ግን ሴት እኮ እንደ ወንድ እንዲህ ተሸክሞ ጭቃ እንዲህ አለለው በሩ እንዲህ ተደርጎ ጭቃ እንዲህ የሚያዝበት አንዷ በፊት ይዛለች፣ አንዷ በኋላ ይዛለች። መካከላቸው ላይ እንዲህ ኬሻ ተለጥፎ ጭቃ የሚደረግበት እንዲህ አንዳንድ ነገር አርማታ ምናምን የሚለቀምበት እሱ ላይ እንዲህ እያደረጉላቸው እየተሸከሙ እየሄዱ እኔ እውነት ሁሉም ቪዲዮ አይቼ መጨረስ አስጠላ። እውነት ለምን እንደሆነ እኔ እንጃ። በቃ እኔ ወዴም በላኝ። ለምን አገሬ ውስጥ ለካ ይሄ ሁሉ ነው እንዴ ያለ? እኔ ለካ እዚህ ሀገር ውስጥ እየበላው ደህና ምግብ እየበላው ደህና ምግብ እየጠጣው እያደረኩ እየዋልኩ ለካ ሀገሬ ምን እንደምትሆን እያየሁ አይደለም። ሀገሬ ምን ውስጥ እውነት ለምን ሁልጊዜ ያለ ዩቲዩብ ውስጥ ላይ ፌስቡክ ላይ ይለቃሉ። ይሄ ነው እንጂ የምናየው ውስጥ ሰፈር ውስጥ እናቶቻችን አባቶቻችን ምን ላይ እንዳሉ ማንም እያየ አይደለም። አረ ፈጣሪ ወይ ሀገራችን ምንድነው የሚያረግልን? በኋላ ላይ ብቻ እኔ አላቅም። እውነት ለምን እነኚህ እናቶች
ወዶ አይደለም። አንድ ሽማግሌማ ትልቅ ሰው ነው። በቃ በአይኑ አይም ዱላ እንዲይዞ ጭቃ እንዲ በአገሩ እያቦካ ነው። ሰውየው በአይነ አታየው እንዴት ነው የምትሰራው ስለው ፈጣሪ ያግዘኛል አለ። ብዙ እናቶች ትልልቆች እናቶች ቢያንስ እነኚህ አሮጊቶች 65 እንዲህ ይሆናሉ እድሜያቸው፣ ግን ከዛ በታች አይደሉም ማለት ነው። ግን እነኚህ እንዲህ ጭቃ ተሸክሙ እንዲህ አፈር ተሸክሙ በአቅማቸው የሚያድሩበት ቤት ሊሰሩ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እውነት አገራችን እኔ እንጃ ሀገራችን ውስጥ ምንድነው የተፈጠረው? ኧረ ሀገራችን ምን ልትሆን ነው? ኧረ ኢትዮጵያ ምን ልትሆን ነው? እኛም እኮ ነገ ያው ነው የምንሆነው። እኛም እኮ ለምን ዛሬ አያታችን ከአያታችን ላይ የደረሰ እኛ ላይ ምንድነው የሚደርሰው? ልጆቻችን ምንድነው የሚያዩ? ዛሬ ሰው እኮ አገሩ መመለሱ አይቀርም። ዞሮ መዝጋው ጅራሩ እንደሚል ዞሮ አገራችን መግባት አይቀርም። 20 ዓመትም ሆነ 30 ዓመትም የሰው ሀገር ቆየ ዞረን ሀገራችን መመለስ አይቀርም። ምንድነው የምንሆነው ከገባን? እኔ እውነት እስማአም ቦሎ እስኩትስ እኔ እንጃ በቃ አስጣላኝ ማየቱም። እኔ ስለሱ ነገር ማውራት እኔ ውስጥ በጌታሰ እኔ እንጃ ይሄንን ማለት አቃተኝ። ስለዛ ሀገራችን መድኃኒዓለም ብቻ ሀገራችን ምን እንደሚያረግ ሀገራችን ምን እንደምትሆን እኔ አላውቅም። ፈጣሪ ብቻ ቸሩ መድኃኒዓለም ምን እንደሚያረግ ሀገራችን ሁላችንም እጃችን ዘርግተን እንዲህ ፈጣሪን እንለምን። እህቶቼ ወንድሞቼ በሰው ሀገር ውስጥ ያላችሁ ሀገራችሁ ያላችሁ ፈጣሪ ለምን ለምን እኛ ማንንም የለም ከፈጣሪ በታች ማንንም የለም። ስለዛ ሁላችንም እንደ ሐቂማችን ፈጣሪን እንለምን። ፈጣሪ ሀገራችን ይጠብቅልን። ፈጣሪ ቤተሰቦቻችን ይጠብቅልን። እነኚህ ትልልቆች አሮጊቶች ዛሬ እንዲህ የሚለፉ አሮጊቶች አምላኬ ሆይ ነጭሩ መድኃኒዓለም ብርታት ስጣቸው። በትንሿ በነሱ እድሜ መጥፎ ነገር አታሳያቸው። እውነት እግዚአብሔር ብቻ መድኃኒዓለም ብቻ ሀገራችን ብቻ እኔ እንጃ የተራቡትን የታመሙትን አምላካችን ሆይ አድንልን። ለምን የታመሙትም ብር የላቸውም። ትልቅ እውነት አንድ ሰውዬማ አንድ ዳቦ የምንገዛበት የለንም። እንኳን የምንተኛበት ቦታ አንድ ዳቦ የምንገዛበት የለንም ስል ለከኛ እዚህ እውነት እኔ በራሴ ታዘብኩ። እኔ እዚህ ቤት ውስጥ ምግብ አልበላም ብዬ እምቢ ስላቸው እነኚህ ሰው አረ ጠጪ፣ አረ እንዲህ አርጊ፣ አረ እንዲህ በይ ሲሉኝ እመቤቴ እምቢ እላቸው ነበር። ተሰማኝ። ለምን እነኚህ ሰዎች ራቤ አማን ቤት የለንም ሲሉ እኔ ስንት ልብስ እየለበስኩ እየቀየርኩ ነጭ፣ ጥቁር፣ አረንጓዴ፣ ቢጫ ስንት ነገር እየለበስኩ ነው። እነሱ አንድ ልብስ የላቸው። ወይ ፈጣሪ ወይ ምን ታረገናለህ? ወይ እኛ ምንም አናውቅም። መጨረሻችን ብቻ አንተ ታውቃለህ። ሀገራችን ሰላም አድርግልን። ቸሩ መድኃኒዓለም እናታችን አርሴማ ወይ ገብርኤል እኛ በአንተ ሰጥተናል እንጂ ማንንም የለም። በሰው ሀገርም በሀገራችንም ምንም የለም። ስለዛ እህቶቼ ወንድሞቼ በጸሎታችሁ ሀገራችሁን አትርሱ። በምንም ሃይማኖት ሙስሊምም ሆንክ ክርስቲያንም ሆንክ ሌላ ሃይማኖትም ሆንክ ለሀገራችሁ ተንበርክካችሁ እጃችሁ ዘርግታችሁ ለሀገራችሁ ሰላም ለምኑ እህቶቼ። ለሀገራችሁ በጎ ለምኑ። ለሀገራችሁ ይሄ ራብ ይጥፋ፣ ሰላም ነገር ለሀገራችን ይወረድ ብላችሁ
ለሀገራችሁ ለምኑ እላችኋለሁ። እኔ የተናገርኩ ውስጥም ጥፋት የተናገርኩ ካለ ይቅርታ። እኔ አይቼ ስላስጠላኝ ነው እየተናገርኩ። ለምን ሁላችንም እያየን ነው። ስለዛ ፈጣሪን እንለምን እህቶቼ ወንድሞቼ በሰው ሀገር ውስጥ ያላችሁ ሁላችሁ akkasumas hundumti keessanuu kan biyya keessan keessa jirtan kan biyya hambaa keessa jirtan biyya keessanii nagaa kadhadhaa biyya keessanii jaalala kadhadhaa yaa rabbi jedhaatu jilbiifadhaatu waaqayyo keessan kadhadhaa akka amantii keessanitti ani musliima ani kristaan ana maanutiin kiyya kan biraati hin jedhina biyyi keenya hunda keenya Itoophiyaa jechuun biyya keenya biyya hunda keenyatti biyya handhuura keenyatti awwaalan sababa saniifu biyya keenyaaf nagaa kadhadhaa biyya keenyaaf jaalala kadhadhaa waaqayyo biyya keenya bicha biyya nagaa biyya gammachuu nuuf haa godhu akka waanetti nu nambisin waaqayyo nagaan biyya keenyatti nu haa deebisu maatii keenyallee nuuf haa tissu alaa mana keenyallee nuuf haa tissu maatii keenyallee nuuf haa tissu waaqayyo akka biyya baanatti nu nambisin biyya keenyallee makaraa siqaayii kana keessaa nuuf haa baasu haadha keenya abbaa keenya obboleewwan keenya safara keenya hunda isaaniitu waaqayyo nuuf haa tissu kan waaqayyo caalee hin jiru siniin jechuu jaaladha obboleewwan koo maaliif na jibbisiise laalee viidiyoo kana laalee ani hin jaabaqee asxalla na jibbisiise waaqayyo bichaan biyya keenya biyya nagaa nuuf haa godhu maatii keenya nuuf haa tissu alaa mana keenya sa'a keenya waati keenya daa'imman keenya obboleewwan keenya haadha keenya abbaa keenya akaakayyuu abaabilee akkawoo keenya akaakayyuu keenya waaqayyo nuuf haa tissu biyya keenya biyya nagaa nuuf haa godhu maaliif hunduma keenya fiiyyuu waaqayyotu nu eega malee nu omaan qabnu kan beeku rabbii tokkicha bichaadha ለምን ለክርስቲያንም ሆነ ለሙስሊምም ሆነ በሌላ አማኙትም ቢሆን እኛ ያለን አንድ ፈጣሪ ብቻ ነው ለምን አንድ ፈጣሪ ነው የፈጠረን ሁላችንም ስለዛ waaqayyo tokkichi biyya keenya nuuf haa eegu maatii keenyas nuuf haa eegu akka baanetti nu nambisini obboleewwan keenya makaraa keessa jiranis makaraa keessaa nuuf haa baasu obboleewwan keenya mana hidhaa keessa jiranis mana hidhaa keessaa nuuf haa baasu haati keenya arsiiman abbaan keenya qulqullaa madaalalamin akkasumas abbaan keenya Gabrieliin biyya keenya biyya nagaa biyya gammachuu nuuf haa godhu maatii keenya nuuf haa eegu biyya keenya nuuf haa eegu nus akka baanetti nu nambisini nagaan nu haa galchu akkasumas haasa'a kootirratti yoon balleessaa qabaadhe yoon dogongora qabaadhe maaliif ani aiche argee wanta baqanatti dhagaamifan viidiyoo kana hojjedhe malee nama tokko tuquuf yookiin nama tokko miidhuuf sila hin taanefiifiyyuu waaqayyo biyya keenya biyya nagaa biyya gammachuu nuuf haa godhu akka baanetti nu nambisini akkasumas maatii keenya ijoolleen koo yoomnaa galti abbaan ilmi koo yoomnaaf gala jedhee karra qabatee eegaa jira haati immoo intalli koo yoomnaa galti jettee karra qabattee mar'imaan ishii hidhattee nu eegaa jirti waaqayyo nagaan haadha keenyatti deebisee nu haa galchu obboleewwan keenyallee waaqayyo nagaan abbaa isaaniitti isaan haa galchu akkasumas immoo waaqayyo maatii keenyaafis immoo nus immoo waaqayyo maatii keenya nuuf haa umurii isaanii nuuf haa dheerachuu abbaa keenya haadha keenya yoom gallee argina jennee kan hawwinu hawwii kana galma nu ga'ee waaqayyo guyyaa dheeraa gabaabaa nu godhe nama gallee maatii keenya ijaan argine yaa rabbi galanni si haa ga'u jennee waaqayyo keenya galateeffatu waaqayyo nu haa taasisu sinin jechuu jaaladha haasa'a kootirratti yoon dogongora qabaadhe ija qalbiirra na hambisaa'ee dhiifama naaf godhaa sinin jechuu jaaladha akkasumas immoo haga viidiyoo biraatiin itti deebinutti turtii gaarii baay'ee sin jaaladha baay'ee sin kabaja sinin jechuu jaaladha በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሁንላችሁ እኔ የተናገረው ቃላቶች ላይ መጥፎ ነገር ካለ ተናገርኩ ይቅርታ
በእግዚአብሔር ስም ይቅርታ ጠይቃችኋለሁ ወንድሞቼ እህቶቼ። ለዛ በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሁንላችሁ። ላይክ ስኒኩ ሼር አድርጉ። ሁላችሁም መልካም ቆይታ ይሁንላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ቆይታ ይሁንላችሁ።